ታዲያስ እንዴት ናችሁ? ሰላማችሁ ይብዛላችሁ። ሁሉም ሰው ሰላምን እንደሚሻ ሁሉ እኔ ደግሞ ለእናንተ ከሰላም በላይ ሰላምን ተመኘውላችሁ። አሁን ላይ ሳስበው ብዙውን ነገሮች መናገር እየፈለግን የማንናገራቸው፣ ሀሳብ መስጠት እየፈለግን ሀሳብ መስጠት ራሳችንን የሚቆጥቡን ነገሮች እየታዩኝ ነው። ለምሳሌ እንዴት ሰው ጦርነት ይብቃ ማለት ይከብደዋል? እንዴት ሰው ለምንድን ነው ጦርነት ትክክል ተገቢ አይደለም ብሎ ማለት ያሳስበዋል? እንዴት ሰው እናቶች፣ እህቶች፣ ወንድሞች፣ ህፃናትና ታዳጊዎች፣ አቅመ ደካማን፣ አረጋውያን ሲቸገሩ ሲራቡ ለመዋጮ እንደተሽቀደደም ነው ለማዋጣትና እነሱን ረሃብ ለማስታገስ እንደተሽቀዳደም ነው ወደ ችግር አዘቅት ውስጥ ሲገቡ ለምንድን ነው ዝም የሚባለው? እስከ መቼስ ነው ዝም የሚባለው? የእውነት ምናልባት እርዳታ መስጠት ሊያስመሰግን ይችል ይሆናል። ምናልባት የተቸገረን መርዳት ምስጉን ሊያስብል ይችል ይሆናል። ምናልባት ሰውን መርዳት ሰዋዊ ባህሪ ነው፣ የተፈጥሮ የሰውነት ማንነት መገለጫ ነው ብለን ልናስብ ይችል ይሆናል። እንዴት ነው ለነዚህ ሁሉ ችግሮች መነሻ የሆነው ጦርነትን ይብቃ ማለት የከበደን? በርካታ ኢትዮጵያውያኖች አላችሁ ለመርዳት ዝግጁ ሆናችሁ የተቸገረን የምትረዱ። በርካታ ቲክታከሮች አላችሁ መርዳት ትችላላችሁ። እያስተባበራችሁ ነው። በኢትዮጵያዊ ስም ነው እየሰበሰባችሁ ለኢትዮጵያዊ መልሳችሁ የምትሰጡት። ለተቸገረ ሰው ለምናችሁ ለተቸገረው ሰው እዛው የምትሰጡት የምትመልሱት በኢትዮጵያ ስም ነው። በኢትዮጵያ ስም ጦርነት ሲከፈት፣ ሰው ሲሞት፣ ወጣት ሲያልቅ፣ እርስ በርስ ሰው ሲፋጅ ለምንድን ነው የችግሩን ዋናው መሰረት ጦርነት መነሳት ነው አይደል? መተኳኮስ መገዳደል ነው አይደል? ለምንድን ነው ይሄንንስ ይብቃ ትክክል አይደለም ብላችሁ የማትቃወሙት የማትጠይቁት? ማንንስ ፈርታችሁ ነው? ለምንስ ይፈራል? ሰው ሲቸገር ብቻ እርዳታ ማዋጣት መርዳት እንዲህ ልረዳ ነው ብሎ ራስን ፊት ለፊት በሚዲያ አውጥቶ መናገር ብቻ ተገቢ ነው ብላችሁ ታስባላችሁ? የመኖር ትርጉሙ ይሄ ነው? የመኖር ትርጉም ይሄ ነው? ራሳችሁን ጠይቁ እስቲ። ኢትዮጵያዊነት ይሄ ነው ወይ? አንዱ ከወንድሙ ጋር ሲገዳደልና ሲተዋኮስ ደም ሲፋሰስ አረ ትክክል አይደለም ይሄ ነገር መቆም አለበት ብሎ ሀሳብ መስጠት ያቃተን አንደበታችን የታሰረው ለምንድን ነው? ሰው ለስልጣን ሲባላ ለወንበር ሲጫረስ ለምንድን ነው ትክክል አይደለም? አባቶች፣ ቄስ፣ ፓስተሮች፣ ኡስታዞች፣ ሰባኪዎች፣ የእምነት ትልልቅ ባላባቶች የት ምን ሆናችሁ ነው? ዝምታችሁ በጣም የበዛው ለምንድን ነው? ለምንድን ነው ይህች ሀገር ያላትን በርካታ ሚሊዮን ወጣት በርካታ ሚሊዮን ታዳጊና ህዝብ አልቆ ካልተቆጠረ በስተቀረ ለምንድን ነው ይብቃችሁ ትክክል አይደለም ተገቢ አይደለም ሰላም ፈጥረን ተነጋግረን ተመካክረን ወንበሩንም ቢሆን በአግባቡ በጥያቄ በመግባባት ማድረግ የማይቻለው? መናናቅም ካለ መናናቁንስ ተመካክሮ መፍታት አይቻልም ወይ? ለምንድን ነው ዝም የሚባለው? ለእርዳታ ለችግር እርስ በርስ ለመተራረድ በእምነት ለመባላት አንተ ትበልጥ እኔ በልጥ ለመባባልስ ለምንድን ነው የሰይጣን መንገድን አስከትላችሁ አስቀድማችሁ በጦርነት የሚፋጀውን የሚባላውን መሰረት የበርካታ ህዝብ የበላ ጦርነትን ስር መሰረት መንቀል ያቃተን? በተለይ በእውቀት በእድሜ በበርካታ አስተምሮቶች ውስጥ ትልልቅ ሰዎች የሆናችሁ ሰዎች ለታናናሾቻችን እናስተላልፈዋለን ብላችሁ
ለልጆቻችን እናስተላልፋለን ብላችሁ የምትሉት ነገር የቱ ጋ ነው ያለው? ምን እያስተላለፋችሁልን? ሶሻል ሚዲያ ላይ አሁን ተናግራችሁ መልሳችሁ ደግሞ የተናገራችሁትን ዋጥ የምታደርጉ በጣም በርካታ የምትወላውሉ ወላዋዮች አላችሁ። ዶላር ከውጭ አሰባስባችሁ እርስ በርስ ኢትዮጵያ ውስጥ ያለ ወጣት እንዲጨራረስ የድሃ ልጅ እንዲጨራረስ የማታደርጉት የማትጥሩት ጥረት የለም። አንዳንዱ ደግሞ በተቃራኒው የተቸገረ የተራበን እናቶቻቸው አባቶቻችን የተራቡትን የተጠሙትን ተቸግረዋል ተርበዋል አዋተን ለዕለት ጉርስ እንኳን እናጉርሳቸው ብሎ እያሰባሰበ እያዋጣ ይረዳል። ግማሾቻችሁ ለጦርነት ሽምግልና እድሜያችሁ ለሽምግልና የሚበቃ ስልጣን ጥም ያልቆረጠላችሁ በርካታ ትልልቅ ሰዎች አለበቃ ያላችሁ ዘርፋችሁ ሳያንሳችሁ አሁን ደግሞ ሌላ ትውልድ ለማስጨረስ የምጥሩበት መንገድ ተገቢ አይደለም። እኔ እውነት ለመናገር የፈለገ ነገር ቢመጣ ትክክል አይደለም የጦርነት መፍትሄ። ጦርነት ይብቃ ባይ ነኝ። እኔ ኢትዮጵያዊ ነኝ። ኢትዮጵያዊነቴንም አንተ አትነጥቀኝም፣ አንቺም አትወስጅብኝም፣ ማንም ሊወስድብኝ አይችልም። የመናገር መብቴን መጠቀም ካለብኝ መናገር ካለብኝ በአግባቡ በትክክለኛው መንገድ በዚህ መንገድ እናገራለሁ። አንደበቴ የተፈጠረው እውነትን ለመናገር ነው። ጦርነት መብቃት አለበት። ሁላችሁም ጦርነትን ይብቃ የሚል ቻሌንጅ መጀመር አለባችሁ። መቃወም አለባችሁ። ትክክል ያልሆነውንም መቃወም አለባችሁ። የሰራን ማመስገን ካልቻላችሁ ትክክል የማይሰራን ነገር ትክክል አይደለም ብሎ ማለት ምኑ ላይ ነው ኃጢአት? ስለዚህ በአግባቡ በስነ ስርዓት መቃወም ያለባችሁም ተቃውሙ። ትግራውያን በጣም ተጎድተዋል በጦርነት ምክንያት። አማራ ክልል በጣም በርካታ ሰዎች ተጎድተዋል። እናቶች፣ አባቶች ለውጥ ማደግ የሚፈልጉ በጣም በርካታ እናቶች፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን ተጎድተዋል። ጉዳት ነው። ጉዳት ምን ያስደስታል? የምትመሩ እንደዚህ ክፉ ነገሮችን የምትመሩ ሰዎች ጥንቃቄ ማድረግ ተገቢ ነው። መምራት ማለት ሰው እየጨረሱ አይደለም። ለሆድ ጥቅም፣ ለራስ ጥቅም፣ ለራስ ብቻ እያግበሰበሱ ሌላውን መማገድ አይደለም። የሚያልቀው የድሃ ልጅ ነው። የሚሞተው የድሃ ልጅ ነው። በጦርነት ቢሞት የድሃ ልጅ ነው። አሜሪካ ያለው የዲያስፖራ ልጅ ያንተ ልጅ አንድ ሰው ሞቷል። እዚህ መቶ ጦርነት ተዋግቷል። አገሬ ብሎ ስለ ሀገሩ አንዲት ቃላት አንስቶ አንዲት ጥያቄ ጠይቆ ይሁንም የፈለገው ይምጣ ተጋፍጧል። የተጋፈጠ የለም። ምስኪን የኢትዮጵያ ልጅ ምስኪን ወጣት ነው የሚጋፈጠው። ከዛሬ ስንት ዓመታት ጀምሮ በርካታ ወጣቶች ከ97 ብትል ሌሎች ጊዜያቶችን ብትል በጣም በርካታ ወጣት የሚማገደው የድሃ ልጅ ነው። እኛ የድሃ ልጆች ነን የምንማገደው፣ ፊት ለፊት የምንደነቀረው። የትኛው ሰው ተርፎን ነው? የትኛው የሚያስደስተን ነገር ኖሮ ነው አገራችን ላይ? የማያስደስተውን በሚያስደስት መቀየር የሚቻለው ጦርነት ማብቃት ሲቻል። ጦርነት ይብቃ በል። ምን ነው የሚያስደስተው? ጦርነት አያስደስትም እኮ። አሸናፊነት የለም። ወንድሙን በመግደል አሸናፊነት የለም። ምሁራኖች የት ናቸው ያላችሁት? ዝም ብሎ ለወሬት ብቻ መጽሐፍ ዶክትሬትና ፕሮፌሰር ሆኖ ከዛ ስምን ብቻ ይዞ መኖር ይብቃ በሉ። ሁላችሁም አባቶች፣ የሃይማኖት አባቶች፣ ኡስታዞች፣ ፓስተር ነን የምትሉ ፓስተሮች ይብቃ በሉ። ጦርነት ይብቃ። አንድም ወጣት ያለ ምክንያት አይሞት። አንድም ኢትዮጵያዊ ያለ ምክንያት መሞት የለበት። ኢትዮጵያዊ አንድ ስንሆን ብቻ ነው የሚያምርብን፣ ስንረዳዳ፣ ስንደጋገፍ። በቃ ከዛ የተረፈ ምንም የሚያስደስትና የሚያረካ ነገር የለም። ፕሊስ እኔ ጦርነትን አሁንም ወደፊትም እቃወማለሁ። እናንተም ተቃወሙ። እርዳታ ለመሰብሰብ ብቻ አንደኛ አትሁኑ። አርቲስቶች፣ ታዋቂ ሰዎች፣ ጋዜጠኞች ምንድን ነው ተገቢ ያልሆነን ነገር ተገቢ አይደለም በሉ። ጦርነት ትክክል አይደለም፣ ሰው አይሙት በሉ። ለምን ይሙት? ለምንስ ዝም ብሎ ይማገድ? ለምን እርስ በርስ ይጣላል? ለጠላት ሳይሆን ለእርስ በርስ ጦርነት ዝግ መሆን መቻል አለብን። አይምሯችን ልቦናችንን ማንቃት መቻል አለብን። ከሀገር ውጪ ላሉት ጠላቶች የምንመልሰው አንድ ስንሆን ነው አይደል? ክብራችንን ከፍ አድርገን የምናሳየው፣ ኢትዮጵያዊነታችንን ከፍ አድርገን ልናሳየ የምንችለው አንድ ስንሆን ነው አይደል? አንድነቱን አምጡት።
እናንተ ሽበት ያበቀላችሁ ትልልቅ ሰዎች፣ የድሮ ጥም የሰው ደም ጥም ያላረካችሁ ጁንታና ባንዳዎች ተው፣ ይብቃችሁ። መሞት ከፈለጋችሁ እናንተ እራሳችሁ ሙቱ። ሲሆን ለምትገቧት መሞታችሁ ለማይቀር ነገር እዚህ ያለውን ወጣት አታስጨርሱ፣ እናቶችን አታስለቅሱ፣ ታዳጊዎች ይደጉበት። በጦርነት ምክንያት ረሃብ፣ ችግር፣ ሰቆቃ ብዙ ነገሮች ናቸው የሚከሰቱት። ስለዚህ ጦርነት ይብቃ በሉ። እኔም አበቃው። ሰላማችሁ ይብዛ። ሰላም ለኢትዮጵያ።